አላሁ ረቢ ብሎ የሚመልሰው እዚህ ዱንያ ላይ ካመለከ ነው አላሁ ረቡል ዒዛን ከሱ ጋር ግንኙነት ካለው አሉ። ለምን ቀልብ ነው የሚመለሰው አፉ አይደለም አሉ። ዛሬ ላይ ሁላችንም ብንጠየቅ እንመልሳለን። ማዲኑክ ዲኒል እስላም እስላም ስማችን ይሄ ነው። ወነብዩክ ነብይህ ማን ነው? መሐመድ አለይሂ ሰላቱ ወሰላም። ይሄን ልክ ሲመልስ እናቅ ነበረ ይሄንን እንደምትመልስ ይሉታል። ከዛ ከሰማይ ድምጽ ይሰማል። ባሪያዬ ሐቅን ተናገረ፣ የምንጣፍን አንጥፉለት፣ ይነጠፍለታል የጀነት ምንጣፍ። ቀብሩን አስፉለት፣ አይኑ ከሚያው ስፋት ላይ ድረስ ቀብሩን አስፉለት ይላል ሱብሓነሁ ወተዓላ። ከሰማይ ድምጽ ይሰማል አሉ የኛ ነብይ አለይሂ ሰላቱ ወሰላም አለይሂ አፍደሉ ሰላቱ ወሰላም። የጀነት ቤቱን ደግሞ ክፈቱለት፣ ባሪያዬ ሐቅን ተናገረ፣ የጀነትን በር ክፈቱለት፣ ቤቱን የጀነት ቤቱን ጧትና ማታ እንዲያርጉት ይላል። ሱብሃንአላህ የኔ ጌታ። ከዛስ ምን ይላል ይሄ ባሪያ? የጀነት ሽታ ይመጣለታል። ከዛ ቆንጆ የሆነ ሰው ወደሱ ይመጣል አሉ የኛ ነብይ አለይሂ ሰላቱ ወሰላም። አንተ ማን ነህ ብሎ ሲጠይቀው አንተ ማን ነህ? ዱንያ ላይ ስትሰራኝ የነበርከው ስራው ጾሙ፣ ዘካው፣ መልካም ንግግሩ፣ ሰደቃው፣ ይሄ ስራው አንድ አካል ሆኖ ሊያጫውተ ይመጣል። አንተ ያማርክ፣ ሽታ ያማረ፣ አለባበስ ያማረ ማን ነህ ብሎ ሲለው ዱንያ ላይ ስትሰራኝ የነበረኝ ስራ። በረህመቱ አላህ ይወፍቀን ሱብሃነሁ ወተዓላ። ቀብሩስ ብቻችንን ገቢ ከሆነ ቀብር ማለት የመጀመሪያው መናዚል ነው። ያ ቀብሩ ያማረለት ሰው ሁሉ ነገሩ አማረለት አሉ የኛ ነብይ አለይሂ ሰላቱ ወሰላም። ቀብር ማለት ከቀብር ቅጣት ተሻሁር ላይ ሁሌ ከሻሃዳ በኋላ اللهم اني اعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن شر فتنة المسيح الدجال እያለን የምናረገው ዱዓ ማለት ነው። የቀብር ቅጣትን ጠብቀኝ ያላችሁ ከሶላታችሁ በኋላ ሁሌ አርጉ ብለውናል የኛ ነብይ አለይሂ ሰላቱ ወሰላም። ከዛስ ኑር ይባላል። አሁን ያ ባሪያ ያንን ልብስ ተነጥፎለታል፣ የጀነት ሽታ ይመጣለታል። ጀነት ውስጥ ቤቱን ያያል። ጧትና ማታ ምንድነው የሚለው? ረቢ አቂም الساعة ረቢ አቂም الساعة ረቢ አቂም الساعة። ጌታዬ ቂያማን አቁም፣ ቂያማን ወደ ጀነት ቤቱ መግባት ይፈልጋል። አላህዬ ሱብሓነሁ ወተዓላ ለኔም ለናንተም ኻቲማችንን ያሳምረልን። ከቀብር ቅጣት ከቀብር ፈተና ነጃ ይበለን። ሐጂን በዚህ ሰዓት ቀብር ውስጥ ነው ያሉት። የመጀመሪያው ቀናቸው ነው፣ የመጀመሪያው ሌሊታቸው ነው። ብቻቸውን ቀብር ውስጥ የሚያሳልፉበት አላህዬ ሱብሓነሁ ወተዓላ አጫዋች ያርግላቸው በረህመቱ በእዝነቱ። ስራቸው ከሳቸው ጋር አብሽር የሚላቸው አላህ ያርግላቸው በረህመቱ በእዝነቱ። የጀነት ቤታቸውን ጧትና ማታ ከሚያዩት በረህመቱ በእዝነቱ ያርጋቸው። የኔ ጌታ ሱብሓነሁ ወተዓላ ቀብራቸውን ኑር ያብራላቸው። እሱ ነው ሱብሓነሁ ወተዓላ ሰጪ፣ እሱ ነው ሱብሓነሁ ወተዓላ አርሐሙር ራሒሚን። በእዝነቱ በቸርነቱ ረቢ አቂም الساعة ከሚሉት ፊርደውስ አልዓላን ከወፈቃቸው ያርጋቸው። የኔንም የናንተንም መጨረሻ አላህዬ ሱብሓነሁ ወተዓላ ያሳምርልን። አንዴ መጨረሻ ነገር ምናገረው እዚህ ውስጥ ያላችሁ ላኢላሃ ኢላላህ ያላችሁ መሐመድ ረሱሉላህ አዛኝ እንሁን። ለሌላ እምነት ተከታዮች ጭምር እንዘን። የኛ ነብይ አለይሂ ሰላቱ ወሰላም አዛኝ ነበሩ። አላሁ ረቡል ዒዛ ቁጣዬን እዝነቴ ቀደመች ብሏል ሱብሓነሁ ወተዓላ። ዳዕዋ ታረጋላችሁ፣ እህቶቻችሁን ወንድሞቻችሁን ትጣራላችሁ። አዛኝ ሁኑ። አላሁ ረቡል ዒዛ አዛኝ ባሮቹን ይወዳል። አይደለም ለሰው ለውሻ አዝነው ውሃ ሰጥተው ጀነት ሰጥቷል። ጭካኔ አላሁ ረቡል ዒዛ አላስተማረንም በቁርአን አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ያለው አላህ ሱብሓነሁ ወተዓላ። ኩፋር ድንበሩን ያለፈና በአላህ ሱብሓነሁ ወተዓላ ላይ አምጾ ባንተ ላይ ድንበርህን የሚያልፈና እንጂ ነን ሙስሊሞች በሙሉ ላይ ጥላቻን አላህ አላዘዘም ሱብሓነሁ ወተዓላ። የሱ ባሮች ናቸው። ወለቀድ ከረምና በኒ አደም አለ። የአደም አለይሂ ሰላም ልጅ አክብረን ፈጠር ነው አለ። የኛ ነብይ አለይሂ ሰላቱ ሰላም ምን አሉ? ሁላችሁም ከአደም ናችሁ፣ አደም ደግሞ ከአፈር ነው አሉ። ሁላችሁም ተመልሳችሁ ወደ አፈር ናችሁ አሉ። ይሄንን ያነገሩ ሁላችንም ከአደም ነን። ከአደም ነው ሁሉም የተፈጠረው። የአንድ ሰው ማይሆን መንገድ ላይ መሆኑ ልናዝነለት ዳዕዋ ልናረግለት ነው። በእኛ እጅ አይደለም። ሂዳያ በአላሁ ረቡል ዒዛ እጅ ነው። ስታዝኑ ይታዘናል። አላሁ ረቡል ዒዛ እኔንም እናንተንም መጨረሻችንን ያሳምረልን። ውስጤ ትንፍስ አልኩኝ። ውስጤ ግብግብ ያደረጉኝ ሰዎች አላሁ ረቡል ዒዛ ያቃቸዋል። ስራቸውንም ያቃል፣ የኔንም ያቃል።
በራህመቱ በእዝነቱ ያ የሰሩት ነገር በአላህ Subhanahu Wa Ta'ala ዘንድ የተጠላ ከሆነ በራህመቱ በእዝነቱ ቀልባቸው ላይ አላህ ኸይሩን ነገር ያሳርፍላቸው በራህመቱ በእዝነቱ ያ የተጠላ ነገር የተወደደ ደሞ ከሆነ ቀልባቸው ላይ አላህ Subhanahu Wa Ta'ala ያሳርፍላቸው ይሄንን ነው ምለው ለኔም ለናንተም ሁሌ ይው ላ ኢላሃ ኢላላህ ያላችሁ እቶች ወንዶች አዳምጡ የሌላ እምነት ተከታዮች ዱዓ ስታረጉ አንተ ዘንድ የሚወደደውን ስራ ወድጄ ምሰራ አርገኝ ይያላችሁ ዱዓ እከሌ ይሄን ስለተናገረ ብላችሁ ክፉ ንግግር አትናገሩ እከሌ በተናገረው ራሱ ነው የሚጠየቀው እንደ እንትን የሚነዱ ሰዎች አላያችሁም እንደ ከብት የሚነዱ ሰዎች እንደዛ እንዳትነዱ አእምሮ አላችሁ አእምሮ አለንኛ ማስተዋያ ቤተሰብ አስተዳዳሪ ናችሁ ነገ ህይወት የሚጠብቃችሁ ናችሁ ነገ ዱንያን ጥላችሁ ደግሞ የምትሄዱ ናችሁ ምን ሄርና እኔም እናንተ ለሐጂ ቀርቶ ለዱርዬ ሰው ዱዓ አርጉ ያንን ሰው መጥፎ ወንጀል ላይ ታችሁ በወንጀሉ እንዳታላግጡ እስልምና ይሄንን ያስተማረው ሰውየው አቢር ነበሩ ሁለት ወንድማማቾች አንዱ በጣም አቢር ነው አንደኛው ደግሞ ዱርዬ ነው ገንዘብ አለው ይጠጣል ምን ይላል ይሄኛው አቢር ነው ፎቅ ላይ ነው የሚኖረው ይሄኛው ደግሞ ታች ነው የሚኖረው انما الاعمال بالخواتم يكون ስራ በኻቲማ ነው በመጨረሻው ከዛ ያኛው አቢዱ መልካሙ ማለት ነው ሁሌ አንድ ሰው አቢድ ሲሆን እኮ አቢድ በመሆኑ አላሁ ረቡል ኢዛ ሊያመሰግነው እኔን እዚህ ላይ ስላረከኝ ምስጋና ይገባው ካንተ ከሚያረቅ ነገር ጠብቀኝ ነው እንጂ ሌላ ነገር ውስጥ አይገባም ይሄኛው እንዲህ ይሆነ ይሄን ሁላ ገንዘብ አለው እንደዚህ እየሰራ እንደዚህ ወንጀል እየሰራ ለሁል ሐምዱ ሽክር ዝናቡን ዘነበው ለቀቀኝ ይገባል ዝናብ ወዳለው ባይዘው የአላህ ረህመት ነው Subhanahu Wa Ta'ala የሱ ረህመት ነው ዝናብሽ ኒዕማ ነው እና ከዛ ይሄኛው አቢር ነው ለካ ውስጡ ይሄ እንደዚህ ወንጀል እየሰራ ገንዘብ አለው ምን አለው እያለ ውስጡ እንትን ገብቷል እኔ ግን ኸይር ላይ ሆኜ የሚለው ማለት ነው ይሄ ደግሞ ከስር ያለው ወንጀለኛው ለካ እየተንሰቀሰቀ ነው ሁሌ የሚተኛው አላህዬ ከዚህ ውስጥ አውጣኝ والله اعلم ያረጋውን ዱዓ እያለቀሰ ለምን አንድ ሰው انما الاعمال بالخواتم የተባለው አላሁ ረቡል ኢዛ ኩራተኛ ባሮችን አይወድም ሀምብሎችን ነው የሚወደው ከዛ ያኛው ከላይ ያለው ልብ ብላችሁ ከላይ ያለው ሱብሃንአላህ በቃ ከዚህ በኋላ እኔም ከሱ ጋር አቀላቀላለሁ እሱ እንደሚያረጋው አረጋለሁ ብሎ አቢዱ ወደ ታች ሲወርድ ከስር ያለው ደግሞ በቃኝ ከዚህ በኋላ አላህ ይቅር በላይ ብሎ ተውበትን አርጎ ወደ ላይ ሲወጣ ተደረመሰና ፎቁ ሞቱ የኛው ጀሃነም ያኛው ጀነት ገባ አንድ ማወቅ ያለብን እዚህ ውስጥ ያላችሁ በሙሉ እህቶች ወንድሞች በቁርአን አስተምሩ ነን ሙስሊምን እንኳን ነን ሙስሊም ነበርኩ ይሄ ሰው ብለን እንናገራለን እንጂ ወደ አኺራ ሲሄድ አይ የጀሃነም ነው ብሎ መናገር አልተፈቀደልንም አኺር ከላሙን ስለማናቅ ላ ኢላሃ ኢላላህ ያለን አቢድን ሰው ደግሞ እንዲህ ብሎ በተሸሁድ መሞቱን መሰከራችሁ አያችሁ አይደል ከጎኑ ቆማችሁ አሽሃዱ አላህ ኢላሃ ኢላላህ ያለ ሲሞት ሰማችሁ አይደል ያን ተመሰከራላችሁ ሸሃዳ ብሎ ነው የሞተው ብላችሁ አላህዬ በረህመትህ በእዝነትህ ወደደለት ብላችሁ ደግሞ ትላላችሁ በረህመትህ ፊርደውስ አልዓላ አንስተው ትላላችሁ እንጂ ጀነት ገባ آخر كلامه لا إله إلا الله هنا لو ينبي نبي عليه الصلاة والسلام دخل الجنة بلوان حديث تعمت الله شو تناقر الله شو رجت أني هنا كان من ناقر أتفكر أو آخر كلامه لا إله إلا الله هنا أتاچون عندي بلوان يتبالا جهنم لكرت حاجي تنسوا حسبنا الله عليكم حسبنا الله عليكم حسبنا الله عليكم للا من ما يبال حسبنا الله عليكم حسبنا الله عليكم እስልምና በረህመት የተሞላ በእዝነት የተሞላ ነው በጭካኔ የተሞላ አይደለም ብዙ እህቶች ወንድሞቼ እዚህ ውስጥ ያላችሁ በሙሉ እስከኔ ጨምር ያ አላሁ ረቡል ዒዛን ረህመት ገና ለምነን ነው ምን ሄደው ሐጂ በጣም የሚገርመው ዶክተር አብይ አህመድ ጥያቄ ጠየቁኝ አለ የጠየቁኝ ሁለት ጥያቄ ነው አለ አላህዬ ዘንድ ይመስከርላቸው በረህመቱ በእዝነቱ አንድ ኢስላሚክ ባንክ እንዲቋቋም በአገራችን ላይ አሉ ብለው ተናገረ በአንደበቱ እሱ ነው የተናገረው ሁለት ሙስሊሙ በሙሉ ተሰብስቦ የሚሰግድበት ትልቅ መስጊድ ያስፈልገናል ብለው ወደ አኺራ ወደ ጌታዬ መሄድ ፈልጋለሁኝ እነዚህን ሁለት ነገር አሟላልኝ ብለው ጠይቀውኛል አለ
ይሄ አላሁ ረቡል ዒዛ ይመስክርላቸው በረህመቱ በእዝነቱ የኔ ጌታ ይሄንን የጠየቁት ለግላቸው ይሄን ስጠኝ ያላሉ የኛ ነገር የሙስሊሙ ነገር የነን ሙስሊሙም ነገር ያሳስባቸዋል ይሄ ደግሞ ንግግራቸው አለ ንግግራቸውን ማዳመጥ ነው ፐርፌክሽን ከፈለጋችሁ ፐርፌክሽን ያለው አላሁ ሱብሓነሁ ወተዓላ ጋር ብቻ ነው ሁላችንም ማንንም ፐርፌክት የለም ፐርፌክት የፈጠረው መላእክቶቹ ነው لا يعصون الله ما امرهم ويفعلون ما يؤمرون እኔና እናንተ ደካማ ጎናለን በረህመቱ በእዝነቱ አላህ የኔ ጌታ ማረኝ እህቶቼንም ወንድሞቼንም ማራቸው መጥፎ ላይ ያሉትን መልሳቸው እየተባባለን ዱዓ እየተደራረግን አኺራ ላይ ስንሄድም ደግሞ ያ አላሁ ረቡል ዒዛን ረህመቱ ሁላችንም ቆመን እንለምነን ማነው መሻኢኽ ማነው ወቀቴ ጥግ ላይ ደረሰ የሚል ዝም ብዬ ገባለሁ ብሎ የሚያስብ ገና የአላሁ ረቡል ዒዛን ረህመት በየቀኑ 70 ጊዜና 100 ጊዜ ለምን ነበር የሚሉት የኛ ነብይ አለይሂ ሰላቱ ሰላም አሽራፈል ኸልቅ የነበሩት ለምን ነበር 70 ጊዜ በየቀኑ እና 100 ጊዜ ኢስቲግፋር ይላሉ የተባለው ለምን who are you እሳቸው እንኳን ይሄንን ላይሰንስ ሰው ላይ አልለጠፉ የጀሃነም ነው ከሌ ብለው አልተናገሩ ላ ኢላሃ ኢላላህ ላሉ ወንድሞቻችን እህቶቻችን ቀርቶ ለመሻኢኽ ቀርቶ ነነን ሙስሊም ይሄ ሰው እኮ ነን ሙስሊም ነው ብለን እንናገራለን እንጂ በሞተ ሰዓት ይሄ ሰው ጀሃነም ገባ ብሎ መናገር በእስልምና ሸሪዓ አይፈቅድም ሙስሊም ላልሆኑ ሰዎች ይሄ ሰው ጀሃነም ነው ብሎ መናገር አልተፈቀደም በአላሁ ረቡል ዒዛ ሳያምኑ የሞቱ ጀሃነም ይገባሉ ተብሏል ብላ ተናገራለህ ጄኔራል ፐርሰናሊ ግን ጎረቤት ቢኖርህ ምታቀው ሰው ቢኖር የመጨረሻ ከላሙን አታቅም አንተ ለምን የጀነት ስራ ሰርተው መጨረሻ ከላማቸው የጀሃነም ስራ ይሰሩና ጀሃነም ይገባሉ የተባሉ አሉ اللهم لا يجعلنا منهم ሁላችንም እኮ ኻቲማችን የሚያስፈራንን እንኳን አይደለም ስለ አንድ ሰው ኻቲማ ደፍረን ወጥተን ይሄ ሰው እንደዚህ ነው ብለን ልንናገር ነግበኔ እኮ ነው ዛሬ በሞተ ሰው የሚያሾፍ ሰው ነግበኔ እኛን ሞትም እንዴ በሞት ሰው ያሾፋል በሞት በነን ሙስሊም ሞት በአላሁ ረቡል ዒዛ ባላመኑ ሰዎች ሞት አላሾፍም እኔ እማቃቸው እዚህ ሶሻል ሚዲያ ላይ ብዙ ነን ሙስሊሞች አሉ ጎረቤቶች አሉኝ እኔ ኢትዮጵያ ላይ ነን ሙስሊሞች ጎረቤቶቼ ዘመዶች አሉኝ ነን ሙስሊሞች በእነሱ እንኳን አይሾፍም ያንን እንኳን ነን ሙስሊም ነው ይሄ ሰው ብለን እንናገራለን እንጂ በእስልምና ሳያምን የሞተ ጀሃነም ይገባል ብሏል አላህ Subhanahu Wa Ta'ala ብለን እንናገራለን እንጂ ይሄ ሰው ጀሃነም ገባ ብለን መናገር ነን ሙስሊምን የሞተ አልተፈቀደም በሸሪዓ አልተፈቀደም ምክንያቱም አኺር ከላሙን አታቁማ ላ ኢላሃ ኢላላህ ያለ ሙስሊምን ሸሃዳ ብሎ የሞተን አኺር ከላሙ ሸሃዳ ያለ ሰው دخل الجنة ብለዋል የኛ ነብይ አለይሂ ሰላቱ ወሰላም ብለን ሐዲሱን እንመሰክርና አላህዬ በረህመቱ ወደደለት ጀነት الفردوس العلى አንስተው ብለን ዱዓ እናረጋለን እንጂ ጀነት ገባ ይሄ ሰው ጀነት ገብቷል ብሎ መናገር አናቀው አኺር ከላሙ ላ ኢላሃ ኢላላህ ላ دخل الجنة ብለዋል ሐዲሱን አምጥተን እንናገራለን አኺር ከላሙ እኮ ላ ኢላሃ ኢላላህ ብለዋል ሸሃዳ ብሎ ነው የሞተው አላህዬ በረህመቱ ወደደለት ሐዲሱ አኺር ከላሙ እኮ ላ ኢላሃ ኢላላህ የሆነ دخل الجنة ብለዋል የኛ ነብይ አለይሂ ሰላቱ ወሰላም ብለን እናገራለን እንደዚህ ተብሎ በአደባባይ ወጥቶ አንድን መሻይኽ ግን ለሁ الحمد والشكر ሰማይ ምድሩ የአላህ አይደል Subhanahu Wa Ta'ala ኩን ሲለው እኮ አይደል ያን ሁላ ሙስሊም ሰበሰበና ማሊከል ሙልክ Subhanahu Wa Ta'ala እንዲሰግዱባቸው አደረገ ማ አላህ Subhanahu Wa Ta'ala ቀጥ ብለው አላሁ አክበር እያሉ መሻይኾቻችን ዑለማዎቻችን እንዲምባቸውን እያለቀሱ ሰገዱላቸው አያችሁ ሰገዱ ለጀናዛ ሶላት ሰገዱ የሱጁድ ሶላት የለውም ታለቃላችሁ የጀናዛ ሶላት ማን ነው ይሄን ያረጋው አላህ Subhanahu Wa Ta'ala ያ ሁላ መሻይኽን ባወረደ ያ ሁላ መሻይኽ የቀራ ነው ዓሊሞች ናቸው አገራችን ላይ ትልልቅ ዓሊሞች መሻይኾች አሉ እዚህ ጋር ሁለት ሰዎች ሶስት ሰዎች ወጣችሁ ስለተናገራችሁ መሻይኾችን በሙሉ እዛ እንትን ውስጥ ምትከቷላችሁ ቁጭ ብለው ዓሊም ስር ቁጭ ብለው የተማሩ ዑለማዎች አሉ ግን እናንተ ጋር ወጥተው እዚህ ሶሻል ሚዲያ ላይ አይናገሩም ለምንድን ይሰደባሉ ክብራቸው ልጆቻቸው ልጅ አላቸው ጎረቤት አላቸው በሰው ፊት ቀና ብለው እንዳይሄዱ ይደረጋሉ እየተሳደቡ ሽምቅቅ ያደረጉ ዑለማዎችን እንደዚህ አይነት ስነ ምግባር የረሱል አለይሂ ሰላቱ ወሰለም ስነ ምግባር አይደለም አንዱ መካብ አንዱ መዘርጠጥ አንዱ እንደዚህ አይነት ስነ ምግባር የለም ወንጀል ላይ ሲታይ አላህ የኔ ጌታ ይቅር ባለው አላህ የሂዳያ ስጠው በረህመትህ በእዝነትህ እኔንም ወንጀል ውስጥ ከመግባት ጠብቀኝ የኔ ጌታ ዱዓ ነው የሚደረገው መሻኢኾች ያ ሁላ መሻኢኽ ቆሞ ሰላተል ጀናዛ ሰገደ ለሐጂ ዑመር ሙፍቲ ማን ይሄን አረጋ አላህ Subhanahu Wa Ta'ala ያ ሁላ ዓሊም
ነጭ ሽበት አውጥቷል ያ ሁላ ዓሊም አላሁ ረቡል ዒዛን የሚዘክር ነው ያ ሁላ ዓሊም እስትግፋር የሚል ነው ያ ሁላ ዓሊም ቁርአን የቀራ ነው ያ ሁላ ዓሊም ቆሞ ሰላተል ጀናዛ የሰገደላቸውን እናንተ መጣችሁ ጀሃነም ልከት አላህዬ ሱብሃነከ ወተዓላ ይሄን ሁሉ እኮ ሰብስቦ እንዲሰገድ ያረከው አንተ ነህ በረህመትህ አንተም ዘንድ አሳምርላቸው ብለን ነው ዱዓ የምናረገው ያ ሁላ ወጣት እያለቀሰ ላኢላሃ ኢላላህ እያለ ጀናዛቸውን ሸኘ አንድ ላኢላሃ ኢላላህ ቀላል እንዳይመስልህ በአላሁ ረቡል ዒዛ ዘንድ ምድር ላይ ካለው ሚዛን በሙሉ በሰማይ ካለው ሚዛን በሙሉ የሚያደፋ አንድ ላኢላሃ ኢላላህ ነው የላኢላሃ ኢላላህ ትርጉሙ የገባው ይሄን ሁላ ሰው የሰበሰበላቸው ጌታ ሱብሃነሁ ወተዓላ ይዘንላቸው ፊርደውስ ለዓላን ይወፍቃቸው ነዓም የአንድ ዓሊም የአንድ መሻይኽ የአንድ ሙፍቲ ሞት ያንገበግባል ለገባው ሰው ስንት አይነት ዒልምን ለህዝብ አስተላልፈዋል ሒፍዝ القرآንን ያሐፈዙ ሰዎች አሉ እሳቸው ስር ያ ቁርአን የሚቀራው ሰው በቀራ ቁጥር አጅር አላቸው የማይቋረጥ አላህ ሱብሃነሁ ወተዓላ በረሱል አለይሂ ሰላቱ ወሰለም የነገረን ነን ሙስሊሞች በመልካም ያነሷቸው ነው ያሉት ሙስሊም ያልሆኑ ኦርቶዶክሶች ፕሮቴስታንቶች በመልካም ያነሷቸው ነው ያሉት አላሁ ረቡል ዒዛ ስላደረገው እንጂ ማንንም በመልካም ያንሳኝ ብሎ ዓለም ተሰብስቦ ለአንሳህ ቢል ማንሳት አይችልም ብለዋል የኛ ነብይ አለይሂ ሰላቱ ወሰለም ዓለም ተሰብስቦ ልጥቀምህ ቢል መጥቀም አይችልም አላሁ ረቡል ዒዛ ካላዘዘ ዓለም ተሰብስቦ ልሁዳህ ቢል የነን ሙስሊሞች የመሰከሩላቸውን እንደ ከንቱ አናየውም ከአላሁ ረቡል ዒዛ ነው ብለን ነው የምናስበው እነሱንም ደግሞ እናመሰግናቸዋለን ሰውንም ማያመሰግን አላሁ ረቡል ዒዛን አያመሰግንም ተብሏል የሌላ እምነት ተከታዮች ኦርቶዶክሶች ፕሮቴስታንቶች ለሃጂ ሙፍቲ አዘኑ በዚህ እናመሰግናቸዋለን ለምን ሰውን የማያመሰግን አላሁ ረቡል ዒዛን አያመሰግንም አላሁ ረቡል ዒዛ እንዲያዝኑ አረጋቸው አያችሁ ነገሮችን ስታዳምጡና ቆም ብለን ስናስብ ነገሩን እንረዳለን አይ ለምን እንኳን ሞተ ይባላል ሞተ አንተ ዘላለም ምትኖር ይመስል እንኳን ሞተ ሰው ይባላል ለሞተ ሰው ዱርዬ ሌባ ዘራፊ መጥፎ እንኳን ሆኖ ብታቀው ላኢላሃ ኢላላህ ሚለው ጁምዓ መስጊድ አንድ ቀን አይተሃል አላህ ያያየሁትን ጁምዓ መስጊድ ያየሁት ወንድሜ ሞተ መጥፎ ስራውን አይደለም የምታስታውሰው በረህመት በእዝነት አንተ ዘንድ ያቺን አንዷን ሶላቱን ከወደደለትና ሱብሃነል ኻሊቅ ከተቀበለው በረህመት እዘንለት ያንውደድለት ወንጀሉን ደግሞ ይቅር በለው ብላችሁ ዱዓ አድርጉ ነው የተባለው ጀሃነም ከተት ምን ነው ሊስት ደረሰን አሉስ ሊስት ተላከልን አሉ ሊስት የራስን ኻቲማ አውቀዋል የራሳችን ኻቲማ እናቃለን እንዴ እኛ የት እንደምንሄድ እናቃለን እንዴ አናቀም ዛሬ ላይ ለወንድሞቻችን ለእህቶቻችን ሳናዘን እንዴት ነው አላሁ ረቡል ዒዛ የሚያዝንልን የኛ ረሱል አለይሂ ሰላቱ ወሰለም ምንድነው ያሉት አርሐም መን ፊል አርድ ይርሐመክ መን ፊስ ሰማ እዛን ምድር ላይ ላለው በሰማይ ያለው እንዲያዝንልህ አዛኞችን አላሁ ረቡል ዒዛ ያዝንላቸዋል አሉ እዝነት የተሞላ ዲን ያለንኛ ለአይሁድ አልቀሰዋል የኛ ነብይ አለይሂ ሰላቱ ወሰለም ለውሻ ውሃ ሰጣ አዝናኮ ነው ሌላ ነገር እኮ አይደለም እኮ ቆይ ለአላህ ብዬ ብላ ምናምን አስባኳ ነው አሳዘናትና ውሻ ውሃ ሰጣች ጀነትን ሰጣት ለምን ጀነት በአላሁ ረቡል ዒዛ እጅ ስለሆነ በሰው እጅ አይደለም ሱብሃነሁ ወተዓላ እዝነተ ሰፊ የሆነ ጌታ ነው ምን ነው ኪታቡን አየን አላችሁ አንዳንዶቻችሁ በጣም ያዘናችሁ በጣም የተንገበገባችሁ ላኢላሃ ኢላላህ ያላችሁ የሌላም እምነት ተከታዮች ለሃጂ ሙፍቲ ያዘናችሁ በሙሉ አላሁ ረቡል ዒዛ ይዘንላችሁ ለኔም ይዘንልኝ በረህመቱ በእዝነቱ መጨረሻችንን ያሳምርልን ሁላችንም ሂያጆች ነን ዛሬ በሳቸው ሞት ያዘናችሁ ግን بإذن رب العالمين الله رب العزة ተናግሯል ሰውን የበደሉን ሰዎች መሃል አልገባም ብሎ አላሁ ሱብሃነሁ ወተዓላ እኛ የተሰማንን ሐዘን የተንገበገብነው ያስቀምሳችኋል ሱብሃነሁ ወተዓላ ለምን በሰው በደል አልገባም ብሏል በረህመቱ የኔ ጌታ በረህመቱ በእዝነቱ አባት ናቸው አንድ ልጆች አሏቸው ሁለት መሻኢኽ ናቸው ሶስት ትልቅ ሰው ናቸው 80 ያለፉ ናቸው 80 ያለፈ ማለት ምን ማለት እንደሆነ ማታውቀው ከሆነ 80 እድሜ ሰዎች ጋር ጠጋበሉና እዩ እንደፈለጉ ጎንበስ ማለት ቀና ማለት መንቀሳቀስ አይችልም ትልቅ ሰው ናቸው ይሄን ሁላ ጭምቅ ያረጋል የሰው ልጅ ዒልማቸው አባትነታቸው ነጭ ሽበት አብቅለዋል 80 አመት ያለፋቸው ትልቅ ሰው ናቸው ኢትዮጵያ ዛሬ ያጣችሁ ትልቅ ሰው ነው አንድ ዓሊም ሞት ማለት ቀላል ነገር አይደለም
አላሁ ረቡል ኢዛ ፊርደውስ አልአላን ይወፍቃቸው ሁላችንም ሀጆች ነን ሌሎቹንም ደግሞ አላሁ ረቡል ኢዛ መዋደድ መተሳሰብ መተዛዘንን ይስጣቸው እዚሁ ዱንያ ላይ አፉ የሚባባሉ ያርጋቸው ይሄንን ነው ማለት የምፈልገው በጣም ነው ማመሰግነው አይ ዶንት ኖ እየተቆራረጠባችሁ ነው መሰለኝ እኔ በደንብ አይሰማም እና ደግሞ ሌላ ማለት ነው ይኸውላችሁ በጣም የምትገርሙኝ ሰዎች ማለት ነው አንድ ነገር ልንገራችሁ አላህዬ ሱብሃነሁ ወተዓላ መስክሬ ነው አሁን እኔ ቲክቶክ ላይ ስናገር ምን ስንል ፌስቡክ ላይ ወለ ገንዘብ የሚከፈል የሚመስላችሁ ሰዎች አላችሁ እናንተ በገንዘብ ነው እየሰራችሁ ያላችሁት እኔ ቲክቶክ አንዲት ነገር ከፍሎኝ አያውቅም እሺ ለዚህም አይደለም የመጣሁትኝ እኔ ይሄንን እወቁሽ እንዶ አላሁ ረቡል ዒዛ ያሳውቃችሁ ጥሩ አይደለም እንደዚህ አይነት ነገር ወላሂ ወቢላሂ الكريم ለምንድነው ይሄን የነገርኳችሁ ወንጀል ውስጥ እንዳትገቡ ብዬ ነው ይሄን የነገርኳችሁ ወይ ደግሞ የሚከፈልበት ወይ ካለ ንገሩኝና እንደዛ አድርጌ ሰደቃ አወጣዋለሁ ምክንያቱም የትም ልጆች አሉኝ እኔ ጋር የሚያድጉ ትልቅ ድርጅት አለ እኔ ጋር የሚያድጉ ስለዚህ ያንን የምታውቁ ከሆነ ንገሩኝ አሳውቁኝ እሺ بإذن رب العالمين የምር ለምን ሰደቃ ላይ አውለዋለሁ እንዴት እንደሚደረግ ስለማላቅ ማለት ነው ሐቁን ነው ምነግራችሁ አላሁ ረቡል ዒዛ ንግግሬን ይሰማል ሱብሃነሁ ወተዓላ አንድ ነገር ነው ከፍሎኛ ያውቃል ሲስተሙ የምታውቁ ከሆነ ንገሩኝና ከዛ ለልጆች ይሆናል የቲሞች አሉ እኔ ስር እናትም አባትም የሌላቸው የሚያድጉኛ ጋር ኦኬ ወተት ፓምፐርስ ምን የሚያስፈልጋቸው በቀደምለት የሆነ ሰው ሄዶ እንደው ሰደቃ አወጣዛ መሄድም የምትችሉ ካላችሁ ሂዱ 0911996440 በዚህ ቁጥር ደውሉ ከቻላችሁ ወተት ይዛችሁ ሂዱ ካልቻላችሁ ደግሞ ፓምፐርስ ይዛችሁ ከቻላችሁ ሩዝ መኮረኒ ምናምን ይዛችሁ ሂዱ እሺ 0911 9960 ቅጭቅ ለመጋደል ለመጣላት አንስራ እያልኩ ነው የምናገረው ሁሌ ለምን ኢትዮጵያ ላይ የሚኖረው ሙስሊሙም ነን ሙስሊሙም ነው ተከባብሮ እንዲኖር ተዛዝኖ እንዲኖር ተረራርቶ እንዲኖር ነው ረሱል አለይሂ ሰላቱ ሰላም እንደዛ ነው የኖሩት አገራችን ሰላም እንድትሆን ህዝቡ እንዲተዛዘን ህዝቡ እንዲከባበር ህዝቡ አንዱ ያንዱን ድበር እንዳያልፍ ያለፈው ደግሞ አንዱ ያንዱን ድበር ካለፈ ያ ሰው ለህግ እንዲቀርብ እያልኩ ነው የምናገረው ሁሌ ነው ይሄን የምናገረው ለምንድነው ለራሴ ስል ነው ለማንም ብዬ አይደለም እቺ ንግግሬ ትጻፋለች ማየልፊቱ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ ሟች ነኝ አውቀዋለሁ ገና ድብንት ያለሽ ምን ትያለሽ ለአጂ ሙፍቲ እንዴት ወኛለሽ እንዴ ያላችሁ ሰዎች አውቃለሁ እንደምሞት አውቃለሁ ሁላችንም ሟቾች ነው ምን ነው እናንተ አትሞቱም እንዴ ቀድሞ ማን እንደሚሄድ ግን አላህ ብቻ ነው ያውቀው ሱብሃነሁ ወተዓላ ሞትን እንዳትረሱ ብሎናል አላሁ ረቡል ዒዛ የረሳ ሰው ነው ችግሩ ለምን ሞትን የሚያስታውሰው አፉ እንዳመጣለት አይናገርም ወንጀል ውስጥ እንደፈለገው አይዘፈቅም የፈለገውን ሰው እንደፈለገው አያዋርድም ሰውን ቆሻሻ ንግግር አይናገርም ለቆሻሻ ምን ንግግር መናገር ፍምስና አርገው ያዙ ሰዎች አሉ በማዋረድ መሻይኾችን በማዋረድ ሰዎችን በመሳደብ ዘርን ከዘር በማባላት ለዛ ነገር የለም ሁላችንም ከአደም ነን አደም ደግሞ ከአፈር ነው ሁላችንም ወደ አፈር ገቢ ነን ማንንም ከማንንም አይበልጥም አያንስም አላህን ሱብሃነሁ ወተዓላ በመፍራት ቢሆን እንጂ ታጽት ምንፈራ አርገን ብለን ዱአ እንድናረግ ነው አላሁ ረቡል ዒዛ ይሄን ያለ ያ አዩሃ الناس እናንተ የሰው ልጆች ወይ እኛ خلقناكم እኛ ፈጠርናችሁ ኢና خلقناكم من ذكر وانثى ከወንድና ከሴት ወጀዐልናኩም አደረግናችሁ ሹዑበን ወቀባኢላ ሊተዓረፉ ዘር ብሔር አረግንላችሁ እንድትተዋወቁ ኢነ አክረመኩም ከናንተ ምርጥ የሚባለው عند الله አጥቃኩም አላህን ሱብሃነሁ ወተዓላ የሚፈራ ነው ያለው ተቀዮች ናቸው ያለው እንጂ የከሌ ዘር ነው ወይ ከሌ ነው ትንሽ ስለሆነ ትልቅ ስለሆነ ምን ስለሆነ አይደለም ከሚፈሩት እንዲያረጋን ዱአ እናረጋለን ቆም ብሎ ማሰብ ጥሩ ነው በመንናገረው ወይ በመንጽፈው ወይ ደግሞ በመንሰራው ማንንም ሰው አይጠየቅም እኔ ነኝ የምጠየቀው ራሴ በመሰራው እኔ ነኝ የምጠየቀው ያ አዩሃ الناس እናንተ የሰው ልጆች ሆይ ኢነከ ካዲሁን ያ አዩሃ الناس አንተ የሰው ልጅ ሆይ ኢነከ ካዲሁን አንተ ማርች ያረክ ነው ከደሃም ፈሙላቅ ኢላ ረቢከ ወደ ጌታ ከደሃም ፈሙላቂ በቅርብ ጊዜ ታገኘዋለህ እየሄድክ ነው every day every night we pass we are getting close to almighty subhanahu wa ta'ala በየቀኑ day እና night ባለፈ ቁጥር ወደ ጌታችን እየቀረብን ነው የምንሄደው መሄጃችንን አኺራችንን እኔም እናንተ ሟቾች ነን ተሞት የሚቀር የለም ስለዚህ አላሁ ረቡል ዒዛ የኔንም እናንተንም መጨረሻ ያሳምርልን ለሐጂ ዑመር ኢድሪስ
ረቡል ዒዛ ፊርደውስ አልዓላን ይወፍቃቸው። ለምንድነው ቀብራቸው እዛ የተደረገው? ወሲያ አድርገዋል። ወሲያ ቁርአን ላይ ተቀምጧል። ግዴታ ነው ወሲያ መፈጸም፣ አደራ መፈጸም። ያ ወሲያው ግን ድንበር የሚያሳልፍ ከሆነ አላሁ ረቡል ዒዛ የሚከለከለው ነገር የሚሰራ ከሆነ ነው ወሲያው የሚከለከለው። ክልክል የሆነ ነገር ከሆነ እንጂ ወሲያ ቁርአን ላይ ሱረቱል በቀራ ላይ አላሁ ረቡል ዒዛ አስቀምጧል። የአንድ ሰው በሞት ሰዓት የሚያስቀምጠው ወሲያ ሊፈጸም ግዴታ ነው። አደራ ያለው ነገር ሊፈጸም። ያ አደራ ያለው ነገር ግን ኩፍር ከሌለበት አላሁ ረቡል ዒዛ የከለከለው ነገር ከሌለበት ችግር የለውም። መቅደም ያለበት ወሲያው ነው። ይሄንን ማወቅም ጥሩ ነው። ዘባብናፍና መጣ አይነገርም። አላሁ ረቡል ዒዛ የኔንም የናንተን መጨረሻ ያሳምርልን። ሐጂ ሄደዋል። ረቡል ዒዛ ፊርደውስ አልዓላን ይወፍቃቸው፣ ኻቲማቸውን ያሳምርላቸው። ወጣልኝ ተንፈቅፍቄ ወጣልኝ። አላህዬ ሱብሓነሁ ወተዓላ ፊርደውስ አልዓላን ይወፍቃቸው። ግብግብ የሚያረጉኝ አባት ናቸው። ግብግብ የሚያረጉኝ ሌሎችም አባቶች አሉ። ስትናገሯቸው ስትነኳቸው ግብግብ የሚያረጉኝ። እኔን ሙልጭ አርጋችሁ ብትሰድቡኝም እነሱን ስትሰድቡ ወጥቼ እናገራለሁ። ይሄን ነው አቁ። ሌሎቻችሁ ደግሞ ስርዓት ያላችሁ አላችሁ፣ መኮመት ራሱ የምትፈሩ ሰዎች። ምክንያቱም የሚኮመተው ኮሜንት ያስደነግጣችኋል አንዳንዶቻችሁ። አዎ አሉችሁ እናቃለን። ሌሎችንም ስትናገሩ እንደዛው ግብግብ የሚያረጉኝ መሻይኾች አሉ። የመሻይኾች እኔ ጄኔራል ንግግር ዛሬም ነገር ከነገ ወዲያ እናገራለሁ። ጄኔራል ንግግር የሆነ ሲሆነ ነገር ሲያሳት በጄኔራል እንዲያታርጉ እንዲ ቦታ ላይ ያላችሁ ብዬ እናገራለሁ። ነቅተው እንዲመለሱ ነው። አያጠፉም አላለማ አላህ Subhanahu Wa Ta'ala። አታጠፉም አላለማ፣ አትሳሳቱም አላለማ። እንዲህ ብዬ እናገራለሁ። እንደዚህ ግን አምጥቶ መሻይኾችን ስትናገሩ ታውን በፊት ሐጂ ቱፋን ስትናገሩ ለምን ብዬ ስማ አንቺ እንትና ጀማነሽ ለካ እንደዚህ ነው የተለመደው። ካሁን በፊት ለከሌ ኡስታዝ ዱዓ አርጉለት አንቺ እንትና እንደዛ አይደለም። እኔ እንደዛ አይደለም። ሁሉም አካሌ ናቸው፣ ወንድሞቼ እህቶቼ ናቸው። የሁሉም ህመም ያመኛል። አላሁ ረቡል ዒዛ ደግሞ ሁሉንም አንድ ያርጋቸው፣ ያስማማቸው፣ ያዋዳቸው ሱብሓነሁ ወተዓላ በረህመቱ በእዝነቱ ይችላል። እሱ ረቡል ዒዛ ይችላል። ሙስሊሙ በሙሉ አንድ ላይ ሆናችሁ ያ ረብ ዑለማዎቻችንን አስማማቸው፣ አስተዛዝናቸው፣ አዋዳቸው፣ አከባብራቸው ብላችሁ ዱዓ አድርጉ። ዱዓ እናድርግ። ለምን እንደሆነ ታውቃላችሁ? አላሁ ረቡል ዒዛ የሚከባበሩትን ይወዳል። አላሁ ረቡል ዒዛ የሚተዛዘኑትን ይወዳል። አላህ Subhanahu Wa Ta'ala ተዋዱ እርስ በእርስ ያላቸውን ባሮቹን ይወዳል። እንዴ እዚህ ወንድሙ ለወንድሙ ካላዘነ፣ ወንድሙ ለወንድሙ ይቅርታ ካላለ ገና እኔና እናንተ አላሁ ረቡል ዒዛን ይቅርታ ልንጠይቅ አይደል? Subhanahu Wa Ta'ala በየቀኑ እየጠየቅን አይደል? ዱዓ አድርጉ። ውጤቱን ታዩታላችሁ። ከሶላታችሁ በኋላ ያ ረብ አንድ መሆናቸው፣ መስማማታቸው፣ አንድ ላይ መያያዛቸው ጉልበት ነው ለኡማው። ንግግራቸው ይሰማል፣ ጥያቄያቸው መልስ ያገኛል። ይሄን ማወቅ ጥሩ ነው። ሌላውንም ለሌላው መዘኑ ነው የተባለው። ሙስሊም አንድ ሆኖ ሌላውን ይበድላ። ማንንም ሰው ሊበደል አይገባም። ማንንም ሰው እሱ ጦግቦ ጎረቤቱ ተርቦ ካደረ ሙእሚን አይደለም እኮ ነው የተባለው። ማን ያለው? ረሱል አለይሂ ሰላቱ ሰላም። ጎረቤቱ እንደ ሙስሊም ይሆናል፣ ጴንጤ ይሆናል፣ ክርስቲያን ይሆናል። አረ ጎረቤቱ ተርቦ ካደረ እንደዚህ አይነት ዲን ያለን እኛ የሰው ልጅ በሰውነቱ እንድናከብር እንድናዝንለት የሚያስተምር። አዎ ድንበራችን ሲነካ እናገራለን። ያ ግን እዝነትን ከውስጥ አያወጣም። ኢትዮጵያ ዛሬ የኢትዮጵያ ሕዝብ አዝኗል። ሁሉም ዘር አዝኗል። ሁሉም ዘር ተሰምቶታል። ከሁሉም ዘር ወጥቶ ነው ሐጂን የሸናቸው። ከሁሉም ዘር በዘር ነገርን ለማገናኘት እንዳትሞክሩ። ስታፕ ዲስ። እያንዳንዱ መሻይኽ ሁሉም ዘራ ያለው ስቅስቅ ብሎ አልቅሶ ሸኝቷል ጀናዛቸው አብዛኛው። ይሄን ማወቅ ጥሩ ነው። አላሁ ረቡል ዒዛ ፊርደውስ አልዓላን ይወፍቃቸው። መግባት የምትፈልጉ ሰዎች አላችሁ በኋላ ቤት ስገባሽ። አሁን ውጭ ነው ያለሁት፣ የሆነ ጉዳይ ላይ ልጨርስና። ኢትዮጵያ ስንት ሰዓት ነው አሁን? ዛሬ ደግሞ ማታ ዱዓ አድርጉላችሁ። እሺ ችግር የለም ይናገሩ። አሚን ያ ረብል ዓለሚን። ዱዓ የምታረጉልኝ በሙሉ ለእናንተ መጥፍ በጥፍ አድርጉ። አላህ ይወፍቃችሁ ሱብሓነሁ ወተዓላ። ሁላችሁም በዱዓችሁ አትርሱ። ሐጂና አትርሷቸው። እሺ ዱዓ አድርጉላቸው። በተለይ ዛሬ የመጀመሪያ ለሊት የመጀመሪያ ቀብር ለሊት ብቻቸውን የሚያድሩበት ነው። ዱዓ አድርጉላቸው ዛሬ በተለይ እሺ ዛሬ ማታ አላህ ያዛኝና እስትግፋር ዘንላቸው እያላችሁ
የዛሬ ሌሊት የመጀመሪያ ሌሊት ነው ለሳቸው ቀብር ውስጥ እኔም እናንተም እዛ እንገባለን። አታውቁትም ለኔና እናንተም በምንሄድበት ጊዜ አንድ ሰው ቁጭ ብሎ ሊያርግልን ይችላልና ዱአ አድርጉላቸው። እሺ በቃ ዱአችን ነው የሚጠቅማቸው። ከዚህ በኋላ ለሳቸው ሰደቃ ማውጣት፣ ዱአ ማድረግ፣ ቁርአን መቅራት ይደርሳቸዋል። እሱን ነው የምናረግላቸው። ሄደዋል ወደ አላህ Subhanahu Wa Ta'ala። አላህ ይዘንላቸው Subhanahu Wa Ta'ala። አይወጡም ከውስጥ አይወጡም። ሌላ ደግሞ ወንድም ኻሊድ አላህ ይጠብቀው Subhanahu Wa Ta'ala። አላህ ይጠብቀው Subhanahu Wa Ta'ala። አላህ ይጠብቀው Subhanahu Wa Ta'ala። ብዙ ቀዳዶች ላይ ሲሯሯጥ ሲሸፍን ነበር እዛ። አላህ Subhanahu Wa Ta'ala ይጠብቀው ይደደለት የሰራው በረህመቱ በእዝነቱ አላህ። እሺ በቃ ወጣሁኝ። እሺ በኋላ አላህ Subhanahu Wa Ta'ala ካለ እንገናኛለን። ያየሁኝ ነው። ለምንድነው ለብቻቸው የተቀበሩት? ወሲያ ነው። ወሲያ ዱባይ ላይ ይላችሁ። ዱባይ ላይ ትልቁ መስጊድ ማለት ነው። ዱባይ ላይ ትልቁ መስጊድ አለ አይደል? የሼኹ ቀብር እዛ ነው። ስለፈለገ ማለት ነው። ሼኹ ክልክል አይደለም። ክልክሉ ምንድነው? እዛ ቦታ ላይ ሌላ ነገር ከተደረገ ነው ክልክሉ። ወሲያ ቁርአን ላይ ታዟል። ብዙ ያላችሁ በሙሉ ሙስሊሞች ማለት ነው። ወሲያን የመተግበር አንድ ሰው ሟች ወደ ሞት በሚሄድበት ጊዜ ወይ ደግሞ አማና ብሎ ያስቀመጠው ኑዛዜ ካለ ኑዛዜው ነው የሚቀድመው። ኑዛዜው ቁርአን ላይ አላሁ ረቡል ዒዛ አስቀምጧል። እሺ ኑዛዜው ማለት ነው። ያ ኑዛዜው ግን ሽርክ ካለበት ኩፍር ካለበት አላሁ ረቡል ዒዛ የሚጠላው ነገር ካለበት ተቀባይነት የለውም። ይሄም ማወቅ ጥሩ ነው። ይሄም ማወቅ ጥሩ ነው። አይ ኑዛዜው ተቀባይነት የለውም አይባልም። ኑዛዜውን ቁርአን ላይ አምር አድርጎ አስቀምጧል አላህ Subhanahu Wa Ta'ala። ያ አንድ ሰው ኑዛዜ አደራ ያለው ነገር እንዲፈጸም ቁርአን ላይ አስቀምጧል። እሺ ኑዛዜ ቁርአን ላይ እኮ ነው የተቀመጠው። ሸሪዓ ነው ኑዛዜ ራሱ ሸሪዓ ነው። ግን ያ የሚደረገው ነገር አላሁ ረቡል ዒዛ የሚጠላው ነገር ካለበት ያ ክልክል ነው እንጂ ኑዛዜውን መፈጸም ግዴታ ነው። ቁርአን ላይ ኑዛዜ እንዲፈጸም አስቀምጧል አላህ Subhanahu Wa Ta'ala። ተመለሰላችሁ አይደል? በደንብ ልብ በላችሁ ስሙኝ። ኑዛዜን እንዲፈጸም አላሁ ረቡል ዒዛ ግዴታ አድርጎ አስቀምጧል ቁርአን ላይ። ማን ያዘዘው ማለት ነው? አላህ አምሩ ማለት ነው። ያ የሚያዘው ግን ያ የተደረገው ኑዛዜ ከሸሪዓ ጋር የሚቃረን ከሆነ ማለት ምንድነው? ኩፍር ካለበት ሽርክ ካለበት ያ ነው የሚወገዘው ማለት ነው። አላሁ ረቡል ዒዛ የከለከለው ሐራም ያደረገው ነገር ከሆነ ማለት ነው እዛ ኑዛዜው ላይ የሚፈጸመው እንጂ ኑዛዜው አይፈጸምም አይባልም። ኑዛዜን መፈጸም ሸሪዓዊ ግዴታ ነው። ቁርአን ላይ ነው አላሁ ረቡል ዒዛ ህግ አድርጎ ያስቀመጠው። ግን ያ ኑዛዜው ሲደረግ እዛ ቦታ ላይ ሌላ ነገር ሌላ ሽርክ ምናምን የሚደረግ ከሆነ ያ ክልክል ነው። ይሄንን ማወቅ ጥሩ ነው እንጂ ኑዛዜ ተቀባይነት የለውም አይባልም። ኑዛዜን ግዴታ እንድንቀበል ቁርአን ላይ አላህ ነው ያዘዘን Subhanahu Wa Ta'ala። ያ ግን ኑዛዜው ከተደረገ በኋላ የሚደረገው ነገር ኩፍር ሽርክ ካለበት ያ ነው ተቀባይነት የሌለው እንጂ ኑዛዜን መፈጸም እዚህ ውስጥ ያላችሁ በሙሉ ድንገት ከጎናችሁ የሆነ ሰው ወደ አኺራ ከመሄዱ በፊት ያስቀመጠው ኑዛዜ ካለ ያን መፈጸም ግዴታ ነው። ግዴታ አላህ ነው ቁርአን ላይ ያዘዘው Subhanahu Wa Ta'ala ነው ያዘዘው ኑዛዜን መፈጸም። ኑዛዜው ኩፍር ሽርክ እስከሌለበት ድረስ ማለት ነው። ይሄንን ማወቅ ጥሩ ነው። አረ ምንድነው ጫጫቸው እሳቸው ካዘዙት ቁርአን ላይ ተቀምጧል። አይ ቁርአን ላይ ተቀምጧል ኑዛዜ ማድረግ ማለት ነው። ኑዛዜው እሺ ከሸሪዓ ውጪ ከሆነስ ከሸሪዓ ውጪ ማለት ምንድነው? አሁን ኑዛዜው ያዘዙት ኑዛዜ እዚህ ጋር ልቀበር ነው ያሉት። እዛ ልቀበር ማለታቸው ስህተት አይደለም። አይሆንም የሚል የለም አይደለም እንዴ? አሁን እንትን ከሄዳችሁ አሚሩ አቡዳቢ ማለት ነው የአሚሩ የስንት ሰው ቤተሰብ ቀብር እዛ እንትን አለ መስጊዱ ትልቁ መስጊድ ጋር አዛን ሲባሉ ላይ ይሰማሉ። ቁርአን ይቀራል ይከፈታል ሁላ ቁርአን ለቀብሩ ማለት ነው። ኦኬ እዛ ቦታ ላይ ግን ሌላ ነገር የሚደረግ ከሆነ ሽርክ ኩፍር የሚደረግ ከሆነ ያ ነው ሸሪዓው የሚከለክለው እንጂ ኑዛዜው እዛ ጋር ይሁኑ ብሎ ማድረጉ የክልክል ነው አይባልም። ምክንያቱም አላህ Subhanahu Wa Ta'ala ኑዛዜ እንዲፈጸም ቁርአን ላይ አዟል። ያላወቅኩት ነገር ካለ ደግሞ والله اعلم
ያላወኩት ነገር ካለ እንጂ ኑዛዜ አደራ ማወቅ ያለባችሁ እዚህ ውስጥ ያላችሁ በሙሉ ሙስሊሞች አንድ ሟች አደራ የሚለው ኑዛዜ ያ ነገር ኩፍር ሽርክ ከሌለበት ግዴታ ነው መፈጸም ያስጠይቃል አላሁ ረቡል ዒዛ ነው ያዘዘው ይሄን እሺ በቃ አልহামዱሊላሂ ረብል ዓለሚን ሁለት ቪዲዮ ሰራለሁኝ ሰይሰገዱት የሄዱት የሸኙት ላኢላሃ ኢላላህ ይያሉ አላሁ ረቡል ዒዛ የኔ ጌታ በረህመቱ በዝነቱ ለነሱ ሚዛንላቸው ሐጂንም ቀብራቸውን ኑር ያርግላቸው በረህመቱ በዝነቱ እነዚህን ሁለት ሰራለሁ ለምን ደስ ስላለኝ ሙስሊሙ እንደዛ ተሰብስቦ ነን ሙስሊሙ ደግሞ እዛ እንትን ሆኖ እሳቸውን አክብሮ ሽኝት ሲያደርግ ሙስሊሙ እንደዛ ላኢላሃ ኢላላህ እያለ እንደሰማ እስፓልቱን ገጣም ማርገው ሞልተው ላኢላሃ ኢላላህ አላሁ ረቡል ዒዛ እየተወደሰ سبحان الحي الذي لا يموت ይሄ ብቻ ያስደስታልኩ ላኢላሃ ኢላ ያ ሁላ ሙስሊም አንድ ላኢላሃ ኢላላህ ያለ ቀላል መሰለ በአላሁ ረቡል ዒዛ አንድ ላኢላሃ ኢላላህ ያ ሁላ መሻይኽ ያ ሁላ ዑለማ ያ ሁላ ወጣት ቆሞ ደግሞ ሰላተል ጀናዛ ሰገደላቸው አላሁ ረቡል ዒዛ አደረገ ሱብሃነሁ ወተዓላ አላህ ይይዘንላቸው